በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሙሱ ለመስከረም በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዝል የሚለው የ12ቱ ወር ኮከቦች ከሐመልማል እስከ ሑት ያሉ መገብት አውራ አሉ ምግብ ናቸውን። ፈጽመው በዚች ቀን እንደገና አንድ ብሎ የሚጀምሩበት ነው። በዚችም ቀን የአብራኪው ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃን ውስጥ ይወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችን ክርስቶስን በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግሥቱ ፈራ፣ ደነገጠም። ስለዚህም ጭፍሮቹን ልኮ በይሁዳ አገር የቤተልሔምንና የገሊላን ሁሉንም ሕፃናት ዕድሜያቸው 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበረና። ከዚህም በኋላ እግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች፣ ወደ ሲና በረሃም ሸሸች። በዚያም ሕፃኗን እያሳደገች 7 ዓመት ኖረች። ከዚህም እርሷ አረፈች። ሕፃኑን በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረ። ከአባቱ ከዘካርያስ ዘንድ ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅን ካላመጣህልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮቹንም አዞ በቤተ መቅደሱና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ። ደሙ ግን እንደ ድንጋይ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሠዊያውም እንደሚል ቃልን ሰማ። እነሆ የበራኪው ልጅ ዘካርያስ ተገደለ፣ የሚበቀልም እስኪመጣ ድረስ ስትጮህ ትኖራለች። እንዲህ የሚልም አለ። ከ12ቱ ደቂቀ ነቢያት የሆነ የበራኪው ልጅ ዘካርያስ አይደለም፣ ያልተገደለም በዕድሜው ውረት በሚባል አገር ሞተ እንጂ ሥጋውን በዚያ ለጥፋት ተገኝቶ ቤተ ክርስቲያን ተሰርቡታል። የዚህ ዘካርያስ ግን ሥጋው አልተገኘም፣ ስለ መገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞ እንዲህ ተባለ። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮ ለዘካርያስ ልጅ ተወልዶለታል፣ ምናልባት እርሱ ክርስቶስ ይሆን አለው። ስለዚህ ሄሮድስ ሕፃኑ ዮሐንስን ይገድሉት ዘንድ ወታደሮችን ላከ። ዘካርያስም ወታደሮቹን እንዲህ አላቸው፣ ሕፃኑን ወደ ሌላ ቦታ ወስጄዋለሁ። ከእኔ ጋር መጥታችሁ ራሳችሁን ከዚያ ቦታ ውሰዱት። ወደ ቤተ መቅደስም እስካስገባቸው ድረስ ወታደሮቹን አብረውት መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አኑሮ ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜም የእግዚአብሔር መልአክ ሕፃኑን ዘይዚፈታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸውና እንዲህ አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል እንበለ እካዩ ወህሱመ ለዛቅለት ለቶ ምኵራብ እንዘ ኢያእመራ ድካሙ አመተ ዋቀሳ አምላክ በሞተ ነቢያት ኩሎሙ አሌለኪ ቤላ ለአቤልም ደሙ እስከ ደመዝንቱ ጻዲቅ ዘካርያስ ስሙ። ሰላም ለዘካርያስ ለእግዚአብሔር ቅዱሱ ወለዮሴፍ በመንፈሱ አቅመ 30 ወመንፈቀ ስሱ
በእንተ ብዙ ጻይቆ በእንተ ፍድፉ ማይሰሱ መንፈቃጣን ቂያ ለገሃነም ከርሱ። በዚችም ቀን ደግሞ የእግዚአብሔር ሰው የሆነ ደርሶ የዋህ ቅን ጻዲቀ ነቢያት አለቃ የሙሴ ረፍቱ ነው። ይህ ነቢይ ነፍሱን ስለ እሳቸው አሳልፎ እስከሰጠ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባህርም ድንቆች ታምራትን እያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለትርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያንን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ወደደ። አንዱ አመፀኛም ትላንት ግብፃዊውን እንደገደልከው ልትገድለኝ ትሻለህን? አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም አገር ሸሸ። በዚያም ሚስት አግብቶ 2 ልጆች ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጦ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጦ ውስጥ የእግዚአብሔርን ተናገረው። ወደ ግብፅ አገርም ሂዶ የእስራኤልን ልጆች ከዚያ እንዲያወጣቸው አዘዘው። ከዚህም በኋላ የእግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። የመጀመሪያው የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡም ከግብፅ አገር አወጣቸው። የኤርትራንም ባህር ከፍሎ በውስጡ አሳለፋቸው። የባህሩንም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና ወረደላቸው። ውሃንም ከዓለት አፈለቀላቸው። ይህን ሁሉ በጎ ሥራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር፣ ብዙ ጊዜም በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ለእርሳቸው ወደ እግዚአብሔር ይማልዳል። እነርሱንም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችን በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በራ። 120 ዓመት የሆነው ዕድሜውን በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ እንደጠበቃቸው እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕዝቡንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሠራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፉ እንደ መሰከረው የመላእክት አለቃ ሚካኤል ገሰጸው። ከዚህም ሥራ ከለከለው። የእስራኤል ልጆች 40 ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለዘሰገደ ዋስተብረከ መልዕልተ ዕፅነ በነደሳት መልአከ ወመፈውሰ ቁስል ሙሴ ዘእምደዌ ምድር ተነስከ ወስከ ተሰይመ በላይ ለፈርዖን አምላከ ስባተ ቅዱሳን አድማ ወዝክረ ብሩከ። በዚችም ቀን የከበረ ዲማዲዎስ ከግብፅ ደቡብ ድንጡ ከሚባል አውራጃ ደርስባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ሁልጊዜ ወደ ቤተ ክርስቲያን ይገሰግሳል። ድሆችንና በሽተኞችን መጎብኘትንም ይወዳል። ብርሃናዊ ሰውም ተገልጦለት ሂዶ የሰማዕትነትን አክሊል እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንም ገባለት። በዚህም እጅግ ደስ አለው። አባቱንና እናቱንም ትቶ ከአገሩ ወጣ። ስለከበረ ስሙ በሚቀበለው መከራ ውስጥ ረዳት እንዲሰጠው እንዲያጸና ወደ እግዚአብሔር ጸለየ። ወደ አገር አትሪብም ደርሶ በመኮንኑ ፊት ክብር ይግባውና በጌታችን ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ የእስክንድርያ ሀገር ገዥ ወደሆነ
ወደ ሉኪያኖስ ሰደደው። በመርከብም ውስጥ አለ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታ መረጋግቶትና አጽናንቶት ቃል ኪዳን ሰጠው። ልቡናውም ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስን በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የአገሩ ሰዎች መጥተው ሥጋውን ወሰዱ፣ ታላቅ ክብርንም አከበሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲማዲዮስ ለእግዚአብሔር ዘተጸምዶ በሃዲጋሃ በእንተ ወለዶ በውስተ አመር ክርስቶስ አመ ተካሄዶ ኢክለ ሉኪያኖስ ለአማልክቲው ያስግዶ እስከ መጥባየት መተረ ክሳዶ። በዚችም ዕለት ምግቡ የአጋዘን ወተት የሆነ በረፍቱም ጊዜ ብዙ ታምራትን ያደረገ የከበረ ገዳማዊ ቂርቆስ ረፍቱ ሆነ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለቂርቆስ ለነቢረ ገዳም ዛፍቀራ እንዘ ይሰቲ ሀሊበቶራ ድራ መከሮ ሰይጣን በዘዚያው መከራ አይንቲሆም ለኤጲስቆጶሳት ነጺራ በጊዜ ረፍቱ ዘኮነ አብየ ነከራ። በዚችም ቀን የሰማዕት ሉኪዮስ መታሰቢያውን። ይህንንም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ደግሞ የቅዱስ ኤርምያስና የኤልያኖስ የመነኩስ አሞንም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈ መለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላ ብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ጻድቃን ደናግል አድዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወኑስ ሕፃን ለዘጻፎ በክርታሱ ለዘሐጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ሰቡረ ይማረነ ኢየሱስ ክርስቶስ ሰቡረ ይማረነ ኢየሱስ ክርስቶስ ሰቡረ ይማረነ ኢየሱስ ክርስቶስ። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው ጥርጥር የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።